ሱመያ አደራ ብር እንዳይገዛሽ ሱመያ አደራ ብር እንዳይገዛሽ ከለታት አንድ ቀን ሂዳር 8 ኖ መስከረም 7 ገና በተው መተናል አይገርም ይገርባል ውርዶ ሰላም እንደምን አላችሁ ውድ ቻናሌ ቤተሰቦች እኔ አለው እንዴት ነበር ቆይታ በጣም ተጠፋፍተናል ወቅቱ የሰርግ ሰሞን እንደሆነ መጠን እንግዲህ እዚህ ጋር ጓደኛዬ ችውብ የሆነች ቆንጆ ጓደኛዬ ትናንትና ሽምግልናው ነበር ከዛ በፊት ደግሞ የሌላ ሰርግ ደግሞ ሚዜ ነኝ ያንን ሳከናውን እንግዲህ ሰሞኑን ጠፍቻለሁ አፍንጬም ደግሞ ትንሽ ጎርናን አላለባችሁ የወንድ ድምጽ አልመሰላችሁ ትንሽ ጉንፋን ይዞኝ ነበር እሱን ደግሞ ስንከባከብ ነበር ራሴንም ትሪት ሳደርግ ነበር ለዛ ነው የጠፋሁት በመጥፋቴ ይቅርታ እያልኩኝ ዛሬ ትንሽ አስቂኝ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ ብዙም አይደለም ትንሽ አጠር ያለ ቆይታ ነው የምናደርገው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ ላይክ ማድረግ ደግሞ እንዳትረሱ ፕሊዝ እላችኋለሁ ኤኒ ኮሜንት ካለ ደግሞ ኮሜንት ተጻፉልኝ አብረን እንቆይ ጥርስ በብሩሽ የሚጸዳ መስሎ ነው አይደል የምትታገለው ነቅለ በግራዋ በትፈትገው ራሱ አይጸዳ አሁን ከኔ ጋር የምታወራበትን ሰዓት አንድ አፍታል ብብት ነቅለበት ምን አለ ንጹህ ነኝ ብለህ ነው እንደምታስበው ሄድ እንደውም የቆሻሻ መኪና መጥቷል ውጣ ይጣሉ አንተን እኮ ለማስፈራራት በጣም ቀላል ነው ሳሙና እንዶድ ፖሊስ እንዴት ከፖሊስ ይልቅ ሳሙና ስለደነበርካ 3000 he want to marry so today we come to discuss how we can go forward because we meet some days ago and it seems like they like each other what is his income you know in Chinese yuan or in Ethiopian bin is about 93,000 every month bill yes every month he has his own house. Oh, he has his car. Okay. Did he marry? Yeah, he married before. Before? Yeah, but divorced. Divorced? Yes. Did he have a child? He has 2 daughters. He divorced legally? Oh, yeah. With all. Oh, good fella. See, this is a divorce certificate. When she went to China, what is the support for her family? The mother, he got a brother. Yeah. That's what we know. Yeah. We don't. አምስት ባሎችም ነበሯት ትዳር አይወጣላትም በዚህ በጣም ፌመስ ናት አንተ ብታገኛት እሸቶችን ሴት 8ኛ 7ኛ ወንድ ያሳደድሽ ነው የምትላት ነሸቱን በመሳሰሉ ሰዎች የምትታወቀው ወንድ በማሳደድ ነው ልቧ ውስጥ የነበረው ጥያቄ ምን እንደነበረ ታውቃላችሁ ባል አይደለም የምትጠብቀው ክርስቶስ የሚባል መሲህ ይመጣል እጠብቀዋለሁ እሱ ሁሉንም ነገር ይነግረኛል አንተ ሳምራዊቷን ሴት ብታገኛት 8ኛና 7ኛ ባል ያሳደደች ነው የሚመስለው የልቧ ጥያቄ ምን እንደነበረ ታውቃለህ ኢየሱስን ተጠብቀዋለች ክርስቶስ ይመጣል ያሳርፈኛል በልቧ የምትጠብቀው ወንድ አይደለም የምትጠብቀው 7ኛና 8ኛ ባል አይደለም ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ እሱ ሲመጣ ሁሉንም ነገር ይነግረኛል በጉጉት የምትጠብቀው ወንድ አይደለም ሀብታም ወንድ አይደለም ያቻ መስራል ካሴት በጉጉት የምትጠብቀው ክርስቶስ የሚባለውን መሲህ ነው የልባችንን ጥያቄ እግዚአብሔር ነው የሚያውቀው ህይወታችን ላይ በደረሰብን ነገር ዝም ብለህ አርጋት ተስጥ አንበብ ተረዳ አንሰላስል ቃሉ ይቅር ይበልን ነው እንግዲህ ውዶች ስለባምቢ በተደጋጋሚ የተለያዩ ነገሮች እያወሩ ነው እኔ ጀጅ ውስጥ አልገባም ሌላው ደግሞ የሽምግልናው ፓርት በጣም ገርሞኛል ይሄን ያለ ጀጅ አድርገውናል ማለት ነው ማለት ምንድነው የሚያስፈልገው ሽምግልና ላይ የሚለውን ነገር በሀብት ደረጃ ብዙውን ጊዜ አንዳንድ ሴቶች ለጥቅም የሚቀርቡ አሉ ቤተሰብ የሚያስበው በርግጥ ከጥቅም አንፃር ብቻ ሳይሆን ያኖራታል ወይ ነው ልጄ ምን አይነት ህይወት ውስጥ የምትገባው የሚለውን ነገር ነው ወጣቶች ናቸው በብዛት ለጥቅም እያሰቡ የሚገኙትና የሽምግልናው ፓርት በጣም ለምን ይናገረው የጥቅም ነገር ነው መኪና አለው ቤት አለው ግን ከመኪናና ከቤቱ ጀርባ ደግሞ 2 ልጆች አሉት ሚስት ነበረችው አሰባችሁታ የውጭ ዜጋ ለዛው ገና እዛ ሄዳለው የምትኖረው እኛኮ ባንድ ልጅ አረጀን አሉኝ አለች እሷስ ወጣት የሆነችበት ሚስጥር ምንድነው
እስቲ እንስማት። ጋብሪኛ እኮ ባንድ ልጅ እኮ አረጀን። አንቺ ግን ምንድነው ሚስጥሩ ምናምን ለምትሉኝ ማለት ነው። አትጨቃጨቁ ከባላችሁ ጋር። የት ወጣ የት ገባ አትበሉ። ታጥቁጡ ወይ ባሉ ይመችሽ ቡላ ብሉ። የት ወጣ የት ገባ ይሄድ። ዞሮ ማታ ይመጣል አይደል እንዴ? አይመጣ አይምጣ። አትጨቃጨቁ። ውጡ ብልት ወይ ባሉ ከዛ ተልባችሁን ጥጥት ትኝት ከዛ ነው ትሆናላችሁ ማለት ነው። እኔ ቦኒ ታደሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበል። ቤዛ ሰዓት ደርሷል፣ ነይ እንሂድ። በቃ ሻወር ልውሰድና እንሄዳለን። ሻወር ምን ነው የምን ሻወር? በዚህ ሰዓት ደቂቃ እኮ ነው። ምንድነው የምታካብጁ? እኔ እንደሆነ ቶሎ ሻወር ወስጄ የምወጣው። ጭራሽ ቁጭ ብለሽ ነው ሻወር የምትወስጂው? አይ ቲክቶክ እኮ ነው። ቲክቶክ አይቼ ትንሽ ስክሮል አድርጌ ነው ከዛ በኋላ ሻወር የምወስደው። አንቺ ትቀልጃለሽ። እኔ ልሂድ። ኧረ በእናትሽ እንዴ! እኔን ጥለሽ ነው እንዴ የምትሄጂው? አንተ አይደል እንዴ የምንሄደው? ምንድነው 30 ደቂቃ እኮ ነው። ምንድነው እንዴ ያለ የምታካብጁ? ቺል አድርጊ በእናትሽ። ምንድነው የምትል? ልታስቀሪ ነው ጭራሽ እኔ ነው። ለምን እንደዚህ አናደርግም? አንድ ላይ ቲክቶክ እኔና በጣም የሚያስቅ ቪዲዮ አለ ባይዘው። ከዛ በኋላ ሻወር እስከምወስድ ምግብ አዝዤልሽ መቀስ ብለን እንሄዳለን። ችግር ከዛ እኔም ልቀር። ምንድነው አንቺ በጣም ትቀልጃለሽ። እንዳያችሁት ነው እንግዲህ አንዳንድ ሚዲያን ለመወቃቀስ የሚጠቀሙ ሰዎች አሉ። ወቀሳ ላይ አይደለም። እኔም እየወቀስኩ ሳይሆን ሚዲያን በምርጥ ፕላትፎርም መጠቀም እንችላለን ሳንወቃቀስ። ብዙ ሰዎች እንግዲህ የስራ መደብ አድርገውታል አይደለ? እየሰራንበት ነው። እኔም ቢሆን ይሄው ዩቲዩብ እየሰራውበት ነው። ስለዚህ ለእንደዚህ አይነት ነገር እንጂ ተወቃቅሰን ምን እናመጣለን? እሷም የራሷን ላይፍ ነው የምትኖረው፣ እኛም የራሳችንን ላይፍ ነው የምንኖረው። የፈለገችውን ትሆን። ህሊናዋ በቃ ውስጧ ያለው እንትን ይጠይቃት። የምትፈልገውን ነገር ታደርግ። ምን ጨነቀን እኛ? ሌላው ደግሞ እንዳታረጁ ሚስጥሩን ተጠቀሙት። ነገራናለች ህይወታችን የወይባ ጭስ ምን ያህል ጠቃሚ እንደሆነ ራሷን እንዴት ትሪት እንደምታረግ። ከባል ጋር መጨቃጨቅማ ትርጉም የለውም። በጣም መጥፎ ነገር ነው በህይወታችን ውስጥ። ብዙም ጊዜ ትዳርን ሊያጋጭና የፍቺ ደረጃ የሚዳረሰው ሰው አንዳንዴ አለመስማማት አለመግባባት ስለሚኖር ነው። አንዳንዴ የወንድ ልጅ ተፈጥሮ ተመሳሳይ ባህሪ ያላቸው አንድ ነገር ስታወሩ ወይ ደግሞ ደጋግማችሁ ባወራችሁ ቁጥር ጭቅጭቅ ነው የሚመስላቸው። ኖርማሉ ነገር እኮ ነው። ስለዚህ ራሳችሁ ላይ ኢንቨስት አድርጉ። እውነቷን ነው። ተመልሶ ይመጣል። ምን አጨቃጨቀሽ? እውነቷን ነው። ጭቅጭቅ ለማጠቀም ለምን እንደዚህ አላረክም፣ ለምን እንደዚህ አልሆንክም፣ ለምን በራሱ ሰዓት ያርግ። ምን ጨነቀሽ? እንደፈለገ ለምን አይሆንም? እስቲ ነፂን ደግሞ የምናስታውስበት ቪዲዮ ላሳያችሁ። ስራዬ ነው ብርሃኔ ያጣው ነኝ። አይኔ ይጥፋ። አይኔማ እንዴት ጠፍቷል? ወዴት ይጠፋል? እሱንም ልትወስዱት ነው እንዴ? የጠፋውንም ልትወስዱት አለ። እነ ኮንቲነር ዝም እነ ባለ ኮንቲነር ዝም በል። አስመጪዎቹ አታ ይኸው ይሄ ቪዲዮ እንዳትሰልፉት ይድረስ ለጌቹ። እቺ ልጅ ተመልከቷት። እንፋየት ወይ መስሽን ፈልጋለሁ። እንፋየት ወይ እበጣጥስሻለሁ። ሜሽን አርጉላት እያደረሳችሁላት እሷ ጋር አድርሱልኝ። እንደሰማችኋት ነው። አንቺ ደግሞ ማነሽ? ንቃተ ትንሿ። እኔ 2018 ላይ ሰው መግደል አልፈልግም ነበር። ለኢትዮጵያ ሕዝብ ስል አዲስ አበባን ወክዬ መግደሌ ነው ተቀብያለሁ። ልምምድሽን ጀምሪ። ልምምዴ መጀመሪ ነው። እሺ ነገርኛዋ ሴት አሁን በዚህ እድሜሽ እንዲህ ስትመናቀሪ አታፍሪ? ዝም በይ። እኔ እንዳንቺ የጎረቤት ልጅ አላስቸግርም። ጸጋው አይጓደል፣ ጉልበቱም እድሜውም ሁሉም ጤንነቱም አለኝ። አብደሽ ነው ያው ሲጀምር እንዲህ ነው የሚያደርገው። ወይ አንቺ እንዲህ ነበር የጀመረሽ? ለካ እንደዚህ ነበረ። አንቺ ያሮጊት ቦዘኔ። አይ ዘመድ ማጣት ዝም በይ አንቺ። እንዳረጀ ዝንጀሮ ቁጭ ብለሽ ነገር ጎንጉኝ። ቤቴ ይኸውልሽ እኔ ቢዝነስ እየሰራው ነው። እሺ አዎ
እንዳንቺ ቁጭ ብዬ ጡረታ አልጠብቅም። የሚጦረውም እኮ የታደለ ነው። የእንጨሽበት ልጅ እባክሽ እኔ ቢዚ ባልሆን አስጨርስሽ ነበር። ኧረ ይበዝብዝሽ። ይኸው ዳማ ልክልሻለሁ። እሺ መቼም የስራው ነገር አይሆንልሽም። ቁማር ነው ዕጣ ክፍልሽ። ዳማ ልክልሽ አብደሽ የከተሜ ሴቶች እርሻ ነው ቂጣቸው። አይና አዋጅ ሆኖብኝ መተባያቸው የተኛ ያስነሳል። አረ እንደው በላቸው አሉ እንደው በላቸው ወይኔ በላቸው ጎበዜ ከአይኔን ወዲያ ማሳደድ አረ አይዘለቅም ያለ ገርል ፍሬንድ ኦሪጂናል ከጠፋ ይገኛል ሰከንድ አንድ የሚባለው አዲስ አበባ መተህ ነው እንዴ መገነኔ እንደው ልመርቀ ጎበዜ እንደው ልመርቀ የቤታችን ዶሮ ይዘልቃል በጊዜ አረ ይጣፍጣል እንድገም አንድ ጊዜ ምትሏን ይስጠር ጎበዜ አሜን በል እንጂ አሜን በል ስተኛ እንዳንበሳ ስታማልል እንደዝሆን ሲርገበገብ ያድራል ቄጤ እንዳራዲዮን ምትሏን ይስጠር ጎበዜ አሜን በል ወይ አዲስ አበባ ቅጥ ያለው ጠፍቶ ቂጥ ያለው ተንደላቆባት የሚኖርባት ከተማ አይ አዲስ አበባ እንደው ፈጣሪው የበቆሎ ቂጣ ዳርዳሩ መላጣ ከከተሜ ዳረኝ ቀንድ ሳላወጣ ነው ፈጣሪ ቆይ ጎበዜ አንድ ዳል ያየ ቆይ መልሼ ልደውልልህ ቆይ አንድ ኮንታ ልገባ ነው ቆይ አንተ ንቅጣሙን ተከራይ ዛሬ ቀን ስንት ነው 10 እላቱስ እና የዛሬ ወር አንዴ ገባው ምንድነው ቀን የምታሳልፍብኝ መስሪያ ቤት እኮ ደሞዝ ስላልገባልኝ ነው ለዛ ገባይ ታዲያ እኔ ዩኤንኤ ድርጅት ነኝ ሚቆሊና ነኝ በነፃ የገባ የምትወጣው እናውቃለን እኮ ግሮሰሪ ለማንም ብር ስበትን ወይ ብር ስጠኝ ወይ ቤት ልቃቅ እንውጣ ንፍጣ አረ ጋሽ እንደዚህ አይደለም እንዴት አደርሽ ሰላም ነው ትንሽ ጎላለች በዚህ ሞላታል ምን ችግር አለው አንቺ ልጅ ነሽ የኔ እናት ቁጭ በይ እስኪ ቁጭ በይ አንዳንድ የሚያስቸግሩ ሰዎች አሉ ለምንድን ነው የቤት ኪራይን የማትሰጠኝ አንተ ለምን አትሰጣቸው ስማ እኔ ቸግሮኝ የምኖረው አንተን ላኖር ነው እንዴ ልጄ ነህ እንዴ አንተ ልጉም ቃል የለህም እኮ ስጠኝ ካንተ ምን ተጠቀማለሁ የቤት ኪራይን ነው የምጠቀመው ስጠኝ ወይ ልቀቅ እናውጣ ምን አይነት ባለጌ ነው በእናትህ ቆይ ቡና ማታፈይልኝ መተሽ አፈላለገች አርጅቷል ሽማግሌ ነው ብለሽ ለማፈላለ አቅሜን አላየሽው ክንዴን አላየሽው ከእንደነዚህ አይነቱ ቂጣም ጎረምሳን ይሻላል ጋሽልሽ ነው እዚህ ጋር ሽንቴ መፍትሽ ነው ዞር በል እንጂ አሁኑኑ በ30 ደቂቃ ውስጥ የቤት ኪራይን የማታመጣ ከሆነ ፖሊስ ጠርቼ ነው የማባርርህ አረጋሽ ይሄዳው ትመጣ ልፋጭ ይባት ግቢ እንዴ ግቢና እንበይ ሰው እንደዚህ ይክሳል እንደዚህ ሰውን ያስደስታል ምን አይነት ፍጡር ነህ አንተ አይ ወንድ ልጅ ያስጠላ ቲክቶከሮች አልተቻሉም እውነት እያያችሁ ነው አይደል ዲፍረንሱ ወንደለጤ ሲከራይና ሴት ዳል ያላት ሴት ተከራይታ እንዴት ትሪት እንደሚያደርጉ ማለት ነው ይሄ እኮ ያለ ሪያሊቲ ነው በነገራችን ላይ እኔ ከዚህ በፊት ገጥሞኛል ብዙውን ጊዜ ሊከራይ ሲሄድ ምን አሉት ባለትዳር ነህ እንዴ ነው ወንደላጤ ነህ ይላሉ እና እንዴ እኔ ሰምቼ ገርሞኝ ማለት ነው ልጁ ሊያገባ ነው እና ሰምቼ ምንድነው ከሚስቱ አለያይተው ነው እንዴ ነው ወይስ ለልጆቻቸው ባልፈልገው ነው ብዬ ነው ያልኩት እውነት ብዙም ጊዜ አከራዮች ሙሉን አከራይ ሲፈልግ በዛ ሰዓት እንደዛ ነበር ያሉት ወንደላጤ ነው እና በአንድ በኩል ደግሞ ሴት ውሃ ታፈሳለች ትደፋለች ታባክናለች የሚሉት ነገር አላቸው እንደ ሴት እኮ ይለያያል እኮ ገና ምንም ነገር ሳያዩ ወንደላጤ ነው አንዳንዶቹ ነው መገላመጥ ሁሉ ነው የቀራቸው እኔ ምን አይነት እንትን እየተካሄደ እንደሆነ አላውቅም አከራዮች ላይ እስቲ ቀጣይ ደግሞ እኔ ለሰርግ ቦታ የተፈጠረው አረ ጎበዝ አጨብጭብ አረ አጨብጭብ ያላለ ነው ያለ አረ አጨብጭብ ጎርፉ እንዳለ አረ የሐራና አካባቢዋ ተወላጅ አረ ጎበዝ አጨብጭብ ኤችአይቪ ተመርመሩ ከተማው ላይ የሚሰማው ነገር ደስ አይልም በጣም ብዙ ነገር አለ ሳይመረመሩ መተማመን የለም የፈለገ ብትዋደዱ you don't know የሆነ ሰው የሆነ ቀን ስቶ ሊሆን ይችላል ተመርመሩ ምንም አይነት
ግንኙነት ከመጀመራችሁ በፊት በቃ ራሳችሁን እወቁ። የአንድ ቀን ነገር የዘላለም ጸጸት ነው የሚሆንባችሁ። HIV ብቻ አይደለም፣ ጉበትም ተመርመሩ። ሰው በጣም ይሄ ምንድነው በመርፌ የሚወሳሰዱ ነገሮች መጠቀም ጀምሯል። አንድ መርፌ ራሱ ሼር ያደርጋል። የሚሰማው ነገር የሚዘገንን ነው። ጉበትም ተመርመሩ፣ HIVም ተመርመሩ። ሳትመረመሩ አትተማመኑ። እግዚአብሔርን በኢየሱስ የምሬን ነው። አሁን ሃይስኩል ያላችሁ ካምፓስ ያላችሁ ሴቶች ወንዶች ምናምን ደግሞ ይሄ ሁሉም ነገር ፈን አይደለም። እሺ ሁሉም ነገር ሙድ አይደለም። በቃ ህይወት ሙድ አይደለም። የሆነ ሰዓት ላይ አሁን ምንም ነገር ከምታረጓቸው ሰዎች ጋር ትለያያላችሁ። የት እንዳሉ ራሱ ላታውቁት ትችላላችሁ። የሆነ ሰዓት ሁላችንም ተበትነን ወደ የራሳችን ነውና በቃ early age ላይ ያረጋችሁት ነገር ላይፍ ያጠምባችኋል። የሆነ ሰዓት ህይወት ያጠማልና በቃ ተጠንቀቁ። እንደምንም ጸደ ህይወት ለመኖር ፈን አድርጉ፣ ተደሰቱ፣ ተዝናኑ። እኛ አሁን ራሱ እንዝናናለን አይደለም ሃይስኩል፣ ግን ራሳችሁን ጠብቃችሁ የሆነ ነገር ማድረግ ባይዜ ሙድ አይደለም፣ አራድነት አይደለም፣ በጣም ጅልና ፋራነት ነውና እውነት ተጠንቀቁ። በጣም ነው የሚደብረው። በቃ እውነት ቲኔጆች በጣም ተጠንቀቁ። እግዚአብሔርን እውነቷን ነው እህታችን። አንዳንዴ በቲኔጀር እድሜ ላይ የምናደርጋቸው ነገሮች፣ በሃይስኩል እድሜ ላይ የምናደርጋቸው ነገሮች በጣም ኢፌክት አለው። አብሶ ለሴት ልጅ በጣም ኢፌክት አለው። ብዙ ነገር ቀድመን የጀመርነው ነገር ህይወታችንን ነው የሚያመሰቃቅለው ይመስለናል። እውነት ነው፣ ሙድ ይመስላችኋል። አሁን በዛ ወቅት ላይ ያለ ሰው ምክር ብትሰጡት በዚህ ሰምቶ በዚህ ሊያፈስ ይችላል። አንዳንድ አገናዛቢ ሰዎች ሰምተው ተግባራዊ ሊያረጉት ይችላሉ፣ የሚያገናዝቡ። ግን በቲኔጀር እድሜ በብዛት ምክር ለመስማት ፍላጎት ያለው ሰው የለም። ማለት በሁሉም የሚያሳልፈው ነገር ነው። መዝናናት እውነቷን ነው። መዝናናት ማንም ይዝናናል፣ እኛም እንዝናናለን። ካገቡ በኋላ ያሉትም ሰዎች እንዝናናለን። በየእድሜያችን ያለውን ነገር ግን እያገናዘብን ማለፍ አለብን። ለምን አሁን ለሚከሰተው ህይወታችን የዛን ያደረግነው ነገር በጣም ቫልዩ አለው። ራሳችንን ጠብቀን እድገት እያሳየን ከሆነ ራሳችንን እየጠበቅን የምንሄድ ከሆነ በህይወታችን ውስጥ አሁን ላለንበት ቫልዩ በጣም ጥቅም አለው። እውነቷን ነው። እውነት ይሄ ምክር ስለተመቸኝ ነው ለወደ እናንተ ያመጣሁት። አብሶ ቲኔጀሮች የምታዩ ከሆነ ይሄንን ቪዲዮ በደንብ ስሙት። እውነቷን ነው። HIV በሽታ ብዙ አይነት በሽታ አለ። እንደው እሷ አልጠቀሰችውም እንጂ ብዙ አይነት በሽታዎች አሉ። ባላሰብነው መንገድ የምንጠቃበት ማለት ነው። ስለዚህ ምክር ስሙ። አብሶ ቤተሰብ ሲመክር እስከ 18 እድሜ ያለ ወጣት ደግሞ ቤተሰብ ሲመክረው ካልሰማ ተጎጂ ነው። እውነቴን ነው የምላችሁ። አንዳንዴ እኮ ያ ግለሰብ ወደ አንቺ በሽታውን ይዞ ሲመጣ ሳያስበው ሊሆን ይችላል። እሱም እኮ ተጠቂ ላይሆን ይችላል። ተመርመሮ የምትለው እኮ ለዛ ነው። ሁለታችሁ ማወቅ ስላለባችሁ ነው። ህይወት ያለ ነው። ፍቅረኛ ይዞ ትዳር ውስጥ መግባት ምናምን ያለ ነው። ግን በኤርሊ ስቴጅ የተጀመረ ነገር ግን ላይቀጥል ይችላል። ስለዚህ ተጎጂ እንዳትሆኑ ፕሊዝ ተመርመሩ። እምነታችን እንዳለ ሆኖ ከኤችአይቪ ውጪ ያሉ ጉበትም ጨጓራም እግዚአብሔር መቼስ ከላይ መጥቶ እንደዚህ ነሽ ብሎ አይነግርህም አይደለ? እነሱን እኮ ያስቀመጠልን ከሱ በታች ስለሆኑ ነው። እዚህ የምናገኛቸው ሰዎች ስለሆኑ ነው አይደለ? ስለዚህ ዶክተሮች ጋር ሄደን ቼክአፕ ብናረግም ክፋት የለውም። ቼክአፕ አድርጎ ከዛ በኋላ መድኃኒቱን አለመውሰድ እኮ ነው። ጸበል መጠጣት ነው። እንደ እምነታችን ይደረጋል ካላችሁ ሙስሊሞችም ጴጤዎችም እንደ እምነታችሁ ራሳችሁ እንደምታረጉት መጸለይ ነው በቃ። እና ማንኛውም እምነት የፈለገ የራሱን ነገር ቢያደርግም ቼክአፕ ግን መርሳት የለበትም። እና ለቲኔጀሮች ደግሞ ይሄ ምክር በጣም ጠቃሚ ነው። ይሄን አስቂኝ ጋዜጠኛ ታውቁታላችሁ መቼስ በጣም ነው የሚያስቀኝና ነው ወጭ ጉድ ላይ ቀርቦ ነው። እስቲ እንመልከተው ያለውን ነገር። ተከለችው ዛፍ አምራ ከቆመችው ከዛ ከገነት ደጅ ፍሬ ካፈራችው ከግንዷ ማዕዘን ከሚያምረው ቅርንጫፍ በለስ ስትቆረጥ ስትበላም በሔዋን አፍ ስትላመጥ እባብ ምን ተሰማው በተሰራው ሥራ በአዳም ልጅ ሕይወት በገባው መከራ። እባብ ተናገረ ከህሊናው ሐሳቡን አንጥቆ ለራሱ መከረ። ለምን ሆንኩኝ እኔ ለምን ተመረጥኩኝ? ለምንስ ከዛፏ ለክፉ ወጣሁኝ? እዛች ውብ ተክል ላይ ለምን ተሰየምኩኝ? ጦጣ ጎጆዋ ነው ዛፉን የሷ መንደር ቅርብ ናት ለትእዛዝ ለፈተናው ቀመር። ከጫፍ ከዛፉም ላይ ወፊቷ ነበረች ሥራ ፈታ ቆማ አንገቷን አርዝማ ገነትን እያየች ለትእዛዝ መቀበል ከኔሷ ቅርብ ነች። እባብ ላነሳው ጥያቄ ለውስጡ መልስ አጥቶ የሐዘን ስሜቱ አልወጣል ሲለው ከልቧን ብቶ በደረቱ ሆኖ በቂም ንዳድ ነዶ ሲያስባት ያቺን ለት እምባው ካይኑ ሳይሄድ ካፉ መርዞ ነበት።
የሚል ግጥም ነበረ ወንድማችን ያቀረበልን። ደስ ይላል። እንደዚሁም በሳቅ ዜናዎቹ እናውቀዋለን እንዴት አገጣጥሞ እንትን እንደሚል እንግዲህ በብዙ አይነት እንግዲህ ወንድማችን ያቀረበልን ግጥም በጣም ደስ ይል ነበረ። በብዙ አይነት እውቀቶች ላይ ያለው ወንድማችን ነው። በሳቅ ዜናዎቹ እናውቀዋለን። እንግዲህ ውዶችዬ ለዛሬ የነበረን ቆይታ ይህንን ይመስል ነበረ። አጭር ቆይታ ነው የምናደርገው ብያቸዋለሁ። ብዙ ቀናት በኋላ የተገናኘ ነው ምክንያት ነገራቸዋለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናል እንድትቀላቀሉ ጋብዛችኋለሁ። ፕሊዝ ላይክ አድርጉ፣ ኮሜንትም አድርጉ። በግድ አይደለም እያስቀደርኳችሁ ያለሁት። እኔም ማቀርብላችሁ ቪዲዮ ከተመቻችሁ እንዲደርሳችሁ ነው ሰብስክራይብ አድርጉ የምላችሁ። ላይክ ከሆነም ደግሞ የምትወዱት ከሆነ ማቀርብላችሁን ቪዲዮ ላይክ አድርጉ። ኤኒ ኮሜንት ካለ ደግሞ እቀበላለሁ። መልካም ቆይታ ይሆንላችሁ። ቻው